ደግሞ ከኔ እንፈልግ እሺ ከዚህ በኋላ በሌላ በሄቨን ማን የሚገኙ ነገር መታጠም ያስፈልግሽ ነው። ኧረ እባክህ ደግሞ ጭራሽ ብለህ በጅንጀና ልትሳካም ሲል በጉልበት መጣ። እኔ ምንም ነገር በጉልበት አላደረኩም። ከዚህ በላይ ጉልበት አለ እንዴ? አንቺ ራስሽ ውሸታም ሆነሽ ልጅቷን ያላመረው ውሸታም እያረግሻት ነው። ማንን? ሄቨን ነው። ምን አድርጌ እባክህ? የውሸት ፍቅረኛ ተሽላት ምንድን ነው የምታወራው? ምን እንደማወራ በደንብ ታውቂያለሽ። ሰውዬ እንግዲህ እኔ እንደሆንኩኝ የማውቀው ነገር የለም። ሰሚያለሽ? ማክቤል የሄቨን የውሸት ፍቅረኛ እንደሆነ አውቄያለሁ። ማን ነው ደግሞ እንደሱ ያለ? ስድስተኛው ስሜቴ እንደምታውቂው ደግሞ እሱ በፍጹም ነው። እሱን ተጠቅሜ ማክቤል የሄቨን የውሸት ፍቅረኛ እንደሆነ ለሁላችሁ ማሳያችሁ። ኧረ ዛቻና ማስፈራሪያ! ጭራሽ እኔ ባስተማርኩ ስድስተኛ ስሜት እኔ ላይ ትዝታለህ? ባጎረስኩ እጅ ተነከስኩ ማለት እኮ ይሄ ነው። አንድ